ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የለም። እስከ ብሉይ ኪዳን አዲስ ኪዳን የትም ላይ ስላሴ ብሎ የተጻፈ ምንም ነገር የለም። በዚህ በኩል በውጪ ወጣቱ መናፍቃንን እያሳመነ እያስተማረ አፋቸውን ያዘጋል። በዚህኛው በኩል ደግሞ ቤተ መቅደስ ላይ ዲያቆናት ስራ አጥተው ቅዳሴ ላይ እስከ ማፌስ ድረስ እስከ መቀለድ ድረስ ደርሰዋል። ቅዳሴ ላይ ቪዲዮ አድርጎ እስከ መሳቅ እስከ በጣም ያስጠላ ነገር እየሆነ ነው። በውጪ ወጣቱስ ለሃይማኖቱ እየሞተ በውስጥ ደግሞ ዲያቆናቱ ሃይማኖትን እየገደሉ ነው። ሰላም ውድ የቤተሰብ ቲዩብ ተከታታዮች እንደምንቆያችሁ፣ እግዚአብሔር ይመስገን እኔ ያለው ትንሽ ጊዜ ጠፍቻለሁ በተለያዩ ጉዳዮች። አሁን እንደገና ተመልሻለሁ። ሰሞኑን በአንድ ምክንያት በአንድ ወረዳ እየተከናወነ ያለ አንድ አስደናቂ ነገር አሳያችኋለሁ። ግን አሁን ሰሞኑን በጣም የካህናትን ቤተክርስቲያን ነጠላ ለብሶ የሚመለሱትን የሚሄዱትን መናፍቃን መንገድ ላይ የያዙ በጣም ሲያስጨንቋቸው እናያለን። ካህናት አባቶችንም ጠምጥሞ ምናምን ነገር እንደሚይዙ ምናምን እያየ ነው በሚዲያ ላይ እና አስገራሚ የሆነ አንድ ገጠር ከተማ ላይ የተደረገ የሃይማኖታዊ ክርክር ነው ማሳያችሁ። ለዛው ደግሞ ሐዋርያት ናቸው። አንድ ኦርቶዶክሳዊ ወጣት ይዘው ሲያስጨንቁ ምናምን ለ5 ለ6 ሆኖ ያ አንድ ወጣት ኦርቶዶክሳዊ ግን አፋቸውን አስይዞ ረቷቸዋል ማለት ነው። በጣም እኔ ደስ ብሎኛል። ይሄንን ቪዲዮ ግን ለእናንተም ላካፍላችሁ ወድጃለሁ። ምክንያቱም ትምህርት ነው የሚሆነን። አብዛኛው ጊዜ ኦርቶዶክስ ላይ ወጣቶች መጥቶ አይማሩም። ቤተክርስቲያን ሁሌ ትጣራለች፣ ሁሌ ኑ ተማሩ ትላለች። በሰንበት ትምህርት ቤት ትምህርት መዋቅሩን አምጥታ ትላለች። ግን ብዙ የሚመጡ ወጣቶች የሉም። ግን ይሄንን ልጅ ይሄንን ወጣት ተስፋ አድርገን ትምህርት አድርገን በዚህ ልጅ እንዲያው ትንሽ ፍላጎታችን ከተነሳ ብዬ ይህንን ቪዲዮ ላሳያችሁ ነው። በጣም የሚያስደንቅ ቪዲዮ ነው። አንዴ ተከታተለን እንመለሳለን። የወጣቱን ክርክር በትዕግስት ተከታተሉኝ። መጽሐፍ ቅዱስ ያወላ አንድ ቁጥር ያንገዋ ስላሴ ገሪ ጻፈት ረቢ መጽሐፍ ቅዱስ ላይ የለም። እስከ ብሉይ ኪዳን አዲስ ኪዳን የትም ላይ ስላሴ ብሎ የተጻፈ ምንም ነገር የለም። መጽሐፍ ቅዱስ ላይ ገዋ ኮሮን ገዋ ስላሴ ቃላ መጽሐፍ ቅዱስ ጻፈት ተናፈ አዲስ ኪዳን መጽሐፍ ቅዱስ ጻፈት ተናፈ ኮሮ ክርስቲያኒቲ ዶስ ነው ኢየሱስ አማኔ ገቲ ዶስ ነው እቲ አይቢ ማራይ ትሩና ዮሳቴ ቃና ሐዋርያቲ ተማሪ ሶሱና መጽሐፍ ቅዱስ ጻፈት ትሮይ ሐራ ሲተተ ትምርት ያኮ በእናሲ አይባ ጻፈት ደ መጽሐፍ ቅዱስ ብቻ እምሪ አጊ ወኮነ ጽሁፍ እምሪ መጽሐፍ ቅዱስ እኮ ሀጋነ ሺቀናሽን ለ400 ዓመታት እኮ መጽሐፍ ቅዱስ እንደዚህ ሀጋነ ጠረዘት ቤነት ነው እሲ በሺቂ ቤና ኡባይ ከበታተን ትውት ዮሐንስ ራያ መጽሐፍ ቅዱስ እኮ አይሪ ድጋሜ ጻፈት ይስነ ሙሩ አይሪ ጊዮጋ መጽሐፍ ቅዱስ የጮግሪ በቃይ ሐዋርያትና ከነቢያት ወንጌል የሚለይ የሚያገጭ ቃል ያተው ግሽ ቃል ለ10 ምናምን ዓመታት መጽሐፍ ቅዱስ አልተጻፈም ነበር። ያለ መጽሐፍ ቅዱስ ቤተክርስቲያን የኖረችበት ጊዜ አለ። ቤተክርስቲያን መሮን ባትሮ ያለ መንፈስ ቅዱስ ነው እንጂ ያለ መጽሐፍ ቅዱስ ኖራ አሳይታናለች ይጎጋ እና ኢዋናነት ያኔ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 15 ላይ ቅዱስ ጳውሎስ የሚናገረው ነገር አለ። እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ያገስ በቃላችንም ቢሆን በመልእክታችን መጽሐፍ ቅዱስ ሲጻፍ አይ ለምሳሌ ገላትያ መጽሐፍ አኪት ገላትያ መጽሐፍ አይ ሲጻፍ ትሬ ገላትያ እንዲያ አሳይ ህዝብ ክርስቲያን ኮሮ ጳውሎሲ ቃላን ተማር ስሪ ወንጌል ወድር ክርስቲያን ኦትሮጌቲ ወደ ሌላ ወንጌል ገቡ። እሱም ወንጌል አተነኮይኮ ቀጠረት ተያጊ ደርሰና ያኒ ታንተና ሀጋ ተማር ስራ ወደ ልዩ ወንጌል እንዴት እንዳለፋችሁ ደናቃለው ግደ ጻፈ ስትዩ ገላትያ ቢታ ሲዮጋ ልክ እንደዛ ይጻፋል። ግን በቃልም ያስተምራሉ ሐዋርያት በጽሁፍ ብቻ አይደለም። በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። እኛ ሁለቱንም ይዘነዋል። ሐዋርያት ተመነና ኡባሶን እቂራ መጽሐፍ ቅዱስ ግን ጻፍረ ወይስ ኦይዳ ሃንኮ ቶማስ ነው አይባ ተማርስሪ እቱ ባሶ እንቂ ቶማስ ትምርቴ ታቸን ጠይቆ ታየ ክርስቲና ያኔ ሐዋርያቱ ባሶ እንቂ ቤናታ ኦይዳ ባሶ ክሪ ጽሁፍ ብቻ ወጥቶ ስለዚህ መጽሐፍ ቅዱስ ብቻ ያ ትምርቴ ባይዘ በጣም አጋንንታዊ ነው። አያችሁልኝ ይሄን ወጣት ማርያምን ይሄ በስንት ሰው ተከቦ አፋቸውን ነው ያዘገው። በቃ አፋቸውን ጸጥ ነው ያደረገው። ይሄን አስደናቂ ወጣት በጣም ነው የቀናውበት። ማርያምን ወጣቶች እንደዚህ አይነት ወጣት ነው መሆን የሚያስፈልገው። አያችሁ ይሄ ወጣት እንደዚህ ያደረገ እነዛን ገልቶችን ደግሞ ታያላችሁ። ዲያቆናት ገልቱ ዲያቆናትን ይው ቤተ መቅደስን የሚያረክሱ
ደግሞ ስርዓትን የሚያጠፉ ኦርቶዶክሳውያን የሚያሳስቱ በጣም መክሰፍት የሚያመጡ ዲያቆናትን ደግሞ በዚህ ወጣቱ በዚህ ምን እየሰራ ነው? እነዚህ ገልቱ ዲያቆናት ደግሞ ምን እንደሚሰሩ አሁን ደግሞ ሙሉ ቪዲዮውን እናያለን። ወብፁዕ አባዝነ አባ ዲዮስቆሮስ እንዘ ያዕቆብ በእንተ ሰላም ፍጽምት ወፍቅር ተአምዮ በበይናቲክሙ ቤተሰብ ይሄ አሁን ምን ሊባል ነው? ምንድን አሁን እነዚህ ሀገረ ስብከት ያለ ሊቀ ጳጳስስ ምንድነው ስራው? አሁን የነዚህ ሊቀ ጳጳስ ምንድነው ስራው? እኔ በጣም የገረመኝ ጥቅሙስ ምንድነው? አሁን የቪዲዮ እዛ ቅዳሴ ላይ ጥቅሙ ምንድነው? ማላገጡስ መሳቁስ ምን አስፈለገው? በጣም ፈር የለቀቀ ነገር መቅደስ ላይ የተከናወነ ነው። የደብር አስተዳዳሪዎች በሀገረ ስብከት ደረጃ ያላችሁ ቤተ መቅደሱን ካልተቆጣጠራችሁ በጣም ፈር የለቀቀ ነገር እየመጣ ነው። በጣም የሚያስጠሉ ነገሮች ናቸው እነዚህ። በጊዜ መፍትሄ መሰጠት ይገባል። አስቡበት እላችኋለሁ። ሌላ የወጣቱን ቪዲዮ መጨረሻ ላይ ጋብዛችኋለሁ። በዛውም ሰናበታችኋለሁ። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ራሱን በገለጠልን ልክ ነው። እንዴት ነው ራሱን እግዚአብሔር የገለጠልን? ጆሳቴ ከሰብ ዳንያን ዕብራውያን አንድ ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ከዚህ ነብቱ ወደ ዘነ ተወሰይ ነቢያት በዳና መጻፈ ነብቱ ገባ ካናበሩ ሰ እግዚአብሔር እንዲህ ይላል ጊዶሮ ሰው ነው። እግዚአብሔር እንዲህ ይላል ጊዶሮ ሰው እና በነቢያት ነበር በፊት ሲናገራቸው ነበር። አሳና አሸናሲ አሳናይ ወሰይ መጥቂ ማኪን ወሳና አቅሪ ምሮ ጸጋፈ በተጀፈፈ ጊዜ አሳና አሸናሲ ወሳ በቃላ አሳ ግድሪ ይስይላል ማለት ይግደና ወሳ ቃለ አሳ ግድሪ ይስይላል። ይሪ ደግሞ ጳውሎስ ከጋ ቦታ ለአባቶቻችን በነቢያት ተናግሮ አግቤና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረኝ። ሲምሪ ደግሞ አሳና አሸናና የድሪ ና በጋራ ባነቆንጪ ሲይጎጋ እና ማቴዎስ ወንጌል ምዕራፍ 11 ከቁጥር 26 ላይ እንዲህ የሚል ቃል አለ። ከወልድ በቀር አብን የሚያውቅ የለም። ናፈ አረይ አዋ አረገ ዋንና ከወልድም በቀር ወልድን ሊገልጥለት ከሚፈቅደው በቀር አብን የሚያውቅ የለም። ናፈ ከሬራ ናይ ቆንጪ ሲሎጋፈ ከሬራ አዋ አሬ ዋንና ዲና ገባ ናይ ደግሞ ሀጋሳ ይሪ ስለ ራሱ አስተምሮናል። ስለ አብም አስተምሮናል። ስለ መንፈስ ቅዱስም አስተምሮናል። ሽጋኮ እትከዮረ ያና ዲዳን ቢኪዳን ያኮ ባናስቲ ቢኪዳንያን ጦሰይ ዋንር ቆንጭሬ ጊዮሳቴ ጊዮጋ እስራኤል ተዋቻን ሼማ እስራኤል ተብሎ የሚነገራል። ወይ እስራኤሎች ስም አገር ክርስቲያን ኤክስ ጊዮጋ ጋጥክስ ባይዞ ኢንተካ ተቀመጥታ ተሰቃላስ ዘዳግም 6:4 እስራኤሎች ስማ እስራኤል እግዚአብሔር አምላካችን አንድ እግዚአብሔር ነው ጌጌ እግዚአብሔር አምላካችን አንድ ነው። እሱን እኛም እናምናለን ይላል እና አይሁደቱ ወይም ብሉይ ኪዳን ያደያሰቱ ህይወትን ይሄ እሲጦሰይ ዋን ቆንጭራኮ እንፈልግ እስቲ የእግዚአብሔር መልአክ ይግሪልኝ እሺ እንደም ወደ እግዚአብሔር መልአክ ከመሄድ በፊት እሺ ጦሰይ ጦር እንግዲህ ቆንጭራ ቢናይ ለምሳሌ ዘፍጥረት 1:6 ሰውን በመልካችን እንደምሳሌችን እንፈጠር ደግሞ ዘፍጥረት 3:22